3.22 ሶልቪንግ ሊኒየር ኢኩዌሽን ኢንቮልቪንግ ፍራክሽንስ ፍራክሽኖችን ያዙ። በፍራክሽን መልኩ የተገለጹ ሊኒየር ኢኩዌሽኖችን ሶልቭ ማድረግ። አክቲቪቲ 3.23 አንደኛ ፋይንድ ዘ ኤልሲኤም ኦር ሊስት ኮመን መልቲፕል። ኤልሲኤም ማለት ኤል ስታንድስ ፎር ሊስት፣ ሲ ስታንድስ ፎር ኮመን፣ ኤም ስታንድስ ፎር መልቲፕል። ሊስት ኮመን መልቲፕል ኦፍ ዘ ፎሎዊንግ ነምበርስ። ሊስት ኮመን መልቲፕል የምንለው ትንሹ የጋራ ብዜት ማለት ነው። ትንሹ የጋራ ብዜት ሁለት ቁጥሮች ይሰጡናል። የእነሱን ቁጥሮች ብዜታቸውን መጀመሪያ መልቲፕሎችን እናወጣለን። ከዛ በኋላ የሁለቱንም ትንሽዬውን የጋራ የሚያባዛቸውን የጋራ የሆነው ትንሽዬውን የሚያንሰውን ሊስት ኮመን መልቲፕል የተባለ ለዛ ነው። የሁለቱም ቁጥሮች ብዜታቸውን ከዘረዘርን በኋላ ወይም መልቲፕሉን ከዘረዘርን በኋላ የሁለቱም ቁጥሮች የእነሱን ትንሽዬውን የጋራውን እንወስዳለን። ያ ሊስት ኮመን መልቲፕል ይባላል። ኤ ቱ ኤን 3 አሁን ለምሳሌ የቱ መልቲፕሎች ማን ናቸው? ቱ አንደኛው ይሆናል። 2 ሲባዛ በ2 4፣ 2 ሲባዛ በ3 6፣ 2 ሲባዛ በ4 8፣ 2 ሲባዛ በ5 10 እያለ ይቀጥላል። የሁለት ብዜት ነው። የሶስት ብዜት ደግሞ 3 ራሱ ይሆናል። 3 ሲባዛ በ1 ስለሆነ 3 ሲባዛ በ2 6፣ 3 ሲባዛ በ3 9፣ 3 ሲባዛ በ4 12፣ 3 ሲባዛ በ5 15። አሁን እነዚህ ብዜቶች ናቸው፣ መልቲፕሎች ናቸው። ይሄ የሁለት መልቲፕል 2 4 6 8 10 እያለ ይቀጥላል። የሶስት መልቲፕል ደግሞ 3 6 9 12 15። መልቲፕል ለማወቅ ምንድነው የምናደርግ? ሁለትን በአንድ እናበዛለን። 2 ሲባዛ በ1 2፣ 2 ሲባዛ በ2 4፣ 2 ሲባዛ በ3 በናቹራል ናምበር ያባዛን ስንሄድ መልቲፕሎች እናገኛለን። ስለዚህ ከነዚህ መልቲፕሎች ውስጥ የጋራ የሆኑ ቁጥር እናወጣለን። መጀመሪያ 2 እዚህ ጋር አለ፣ እዚህ ጋር ግን የለም። 2 4 እዚህም 4 የለም። 6 አለ፣ 6 አለ። ስለዚህ እዚህ ጋርም 6 አለ፣ እዚህ ጋርም 6 አለ። የጋራ የሚያደርጋቸው አንድ የጋራ የሚያደርጋቸው ሆኖ ትንሽዬው ቁጥር ከ6 የሚያልፍ ቁጥር አለ። እዚህ ጋር የጋራ የሚያደርጋቸው የለም፣ ምንም የለም። የጋራ የሚያደርጋቸው ከ6 የሚያንስ ስለሌለ ሊስት ኮመን መልቲፕላቸው የሁለት እና የሶስት ማን ነው ማለት ነው? 6 ነው ማለት ነው። የኤ ምን ነው ማለት ነው? 6 ሊስት ኮመን መልቲፕላቸው 6 ነው የኤ። 3 4 and 6 የሶስት የአራት እና የስድስት። አሁን ደግሞ የሶስትን መጀመሪያ እናወጣለን። 3 የሶስት ማን ያለ 3 ሲባዛ በ1 3 አለ፣ 3 ሲባዛ በ2 6 አለ፣ 3 ሲባዛ በ3 9፣ 3 ሲባዛ በ4 12 አለ፣ 3 ሲባዛ በ5 15 አለ፣ 3 ሲባዛ በ6 18 አለ እያለ ይቀጥላል። ቀጣይ አራትን ስናወጣ 4 ሲባዛ በ1 4፣ 4 ሲባዛ በ2 8፣ 4 ሲባዛ በ3 12፣ 4 ሲባዛ በ4 16፣ 4 ሲባዛ በ5 20፣ 4 ሲባዛ በ6 24 እያለ ይቀጥላል። ከዛ ደግሞ ማን ነው? ይሄ 6 3 4 እና 6 አለ ተባለ። ይሄ 6 ደግሞ ማን ነው? 6 አለ፣ በ2 12 አለ፣ በ3 18 አለ፣ በ4 24፣ በ5 30፣ በ6 36 እያለ ይቀጥላል። አሁን ከዚህ ውስጥ ኮመን የሚያደርጋቸውን እንፈልግ። መጀመሪያ 3 ይላል፣ እዚህ ጋር 3 የለም። 6 እዚህኛው ጋር 6 አለ፣ እዚህኛው ግን የለም። 9 እዚህ ጋር የለም፣ እዚህ ጋር የለም። 12 እዚህም 12 አለ፣ እዚህም 12 አለ። ስለዚህ 12 ትንሹ የጋራ ብዜታቸው ነው። የጋራውን ካገኘን በኋላ ደግሞ ትንሽ መሆኑን ማረጋገጥ አለብን። ከ12 የሚያንስ የጋራ የለም። ትንሹ የመጀመሪያው 12 ነው የጋራ ብዜታቸው የሶስቱ። ስለዚህ የ3 የ4 እና የ6 የጋራ ብዜታቸው የሚልሲማቸው 12 ነው። 12 ነው። ሲና ቢ ተቀያይሯል። እዚህ ጋር 4 and 6 ችግር የለውም። የ4 እና የ6 የ4 እናወጣ መጀመሪያ 1 ሲባዛ በ4 4፣ 4 ሲባዛ በ2 8፣ 4 ሲባዛ በ3 12፣ 4 ሲባዛ በ4 16፣ 4 ሲባዛ በ5 20፣ 4 ሲባዛ በ6 24 እያለ ይቀጥላል። የ4 የ6 ደግሞ 6 ሲባዛ በ1 6፣ 6 ሲባዛ በ2 12፣ 6 ሲባዛ በ3 18፣ 6 ሲባዛ በ4 24፣ 6 ሲባዛ በ5 30፣ 6 ሲባዛ በ6 36 እያለ ይቀጥላል።
ስለዚህ የጋራ የሆነ እናወጣ። መጀመሪያ እዚህ ጋር 4 አለ፣ 4 የለም፣ እዚህ 4 የለም። 8 እዚህ ጋርም 8 የለም። 12 አሁን ትንሹ ማነው? 12 ነው። የሁለቱ የ4 እና የ6 ትንሹ የጋራ ብዜት 12 ወይም ኤልሲኤማቸው 12 ነው። 4 እና 8 ደግሞ እዚህ ጋር ኤዲ የ4ን እናወጣለን። 4 ሲባዛ በ1 4 አለ፣ ከዛ በ2 8 አለ፣ በ3 12 አለ፣ በ4 16 አለ፣ በ5 20 አለ እያለ ይቀጥላል። ከዛ የ8 ስናወጣ 4 8 አለ፣ ከዛ 16 ከዛ 24 ከዛ 32 እያለ ይቀጥላል። ከዚህ ውስጥ ትንሹ የጋራ ብዜት ማነው? 8 አለ፣ እዚህ ጋር 8 አለ። 8 ትንሹ 8 ነው ማለት ነው። የዲ 8 ኤግዛምፕል the LCM of 4 and 6 is calculated as follows። እዚህ ጋር የ4 እና የ6 ኤልሲኤም ካልኩሌት ስናደርግ ምንድነው? መልቲፕልስ ኦፍ 6 4ን መጀመሪያ የአራትን ብዜቶች እንዘረዝራለን። መልቲፕልስ ኦፍ 4 የሚባሉት 4 8 12 16 20 24 እንደዚህ ናቸው። መልቲፕልስ ኦፍ 6 የሚባሉት ደግሞ ወይም የ6 ብዜቶች ደግሞ 6 12 18 24 30 እነዚህ አሉ። ከዛ ምን እናደርጋለን? ኮመን መልቲፕሎቹን እናወጣለን። የ4 እና የ6 የጋራ የሆኑ መጀመሪያ የ4 እና የ6 ማን አለ? 12 አለ 12 አለ 12 ወጥቷል። ከዛ 24 ከዛ እንዲህ ይቀጥላል። ከዛ ኤልሲኤሙን ስለምንፈልግ ወይም ሊስት ኮመን መልቲፕል ወይም ትንሹ የጋራ ብዜት ስለሆነ 12 ትንሹ ነው ማለት ነው። የሁለቱ የጋራ የሚያደርጋቸው 12 24 ያለ ይቀጥላል። ይሄን በዘረዘርነው ቁጥር የዚህም ኮመናቸው ይቀጥላል። ግን የምንፈልገው ትንሹን የጋራ ብዜት ስለሆነ ወይም ሊስት ኮመን መልቲፕል ስለሆነ 12 ትንሹ ነው። 12 ሁለተኛ multiply both sides of the equation by the LCM of the denominator, simplify and solve the equation። ዲኖሚኔተሩን በሊስት ኮመን መልቲፕላቸው በማባዛት ሲምፕሊፋይ እና ሶልቭ አድርጉ አቃላችሁ። ከዛ ኢኩዌሽኑን ሶልቭ አድርጉ ነው የሚለው። ኤ ኤክስ ኦቨር 2 5 ኦቨር 2 ኤን ስንል ኤክስ ኦቨር 2 is equals to 5 ኦቨር 2 እዚህ ጋር ማን ነው የጋራቸው ሊስት ኮመን ሁለት ነው። ኮመኑ ሁለቱን ብናባዛው ሁለት ይሄም ምን ይጠፋል? ይሄም ሁለት ይጠፋል በዚህ። ስለዚህ x is equal to ምን ቀረ? 5። የመጀመሪያው x is equal to 5 ነው ማለት ነው። በሁለት ቦት ሳይድ እናባዛው b 3 over 4 and is equal to x over 8። የ4 እና የ8 መጀመሪያ የጋራ ብዜታቸውን ማወቅ አለብን። የ8ን ስንጽፍ የ4 እዚህ ጋር ስላለ ማለት የ8ን ብቻ እንጻፋቸው። 8 አለ፣ ከዛ 16 አለ፣ በ3 24 እያለ ይቀጥላል። ትንሹ ማን ነው? እዚህ ጋር 8 እዚህ ጋር 8 ትንሹ ማን ነው? በ8 8 እዚህ ጋር ማለት እዚህ ጋር ማለት ትንሹ ሊስት ኮመን ማለት። ስለዚህ በ8 ብናባዛው 3 4 ሲባዛ በ8 በ4 1 በ4 2 አይደለም። 2 ሲባዛ 3 6 እዚህ ኢኳልስ ቱ ይሄ ደግሞ 8 ብቻ ኤክስ እዚህ ኢኳልስ 6 ይቀራል። ይሄ 8 በ8 ይጠፋና ኤክስ ብቻ ይቀራል። ስለዚህ ይሄ ምንድነው? ኤክስ ኢዝ ኢኳልስ ቱ 6 ሲ ኤክስ ኦቨር 3 ፕላስ 5 ኢዝ ኢኳልስ ቱ 7። መጀመሪያ ነው እንደዛ እናሳልፈው። ኤክስ ኦቨር 3 ኢዝ ኢኳልስ ቱ 7 5 ወደ ዘሰል ከኩል ነው በኋላ ኔጌቲቭ ይሆናል። ኔጌቲቭ 5 ኤክስ ኦቨር 3 ኢዝ ኢኳልስ ቱ 7 ማይነስ 5 2 እዚህ ጋር ማን አለበት? ይሄን ክሪስ ክሮስ ማድረግ እንችላለን። ኤክስ ታይምስ 1 ኤክስ ኤክስ ታይምስ 1 ኤክስ 3 ታይምስ 3 ታይምስ 2 6 ኢዝ ኢኳል ቱ 6። ይሄም 6 ነው የሚመጣ። የሲም 6 ይሆናል። ዲ 3 ኦቨር 4 ፕላስ ኤክስ ኦቨር 2 ኢዝ ኢኳል ቱ ኤክስ ኦቨር 3። መጀመሪያ የ4 የ2 የ3 የጋራ ብዜታቸውን ሊስት ኮመን መልቲፕላቸውን
ትንሹ የጋራ ብዜትን ካወጣን በኋላ እናባዛለን። የአራት የሁለት የሶስት ምንድን ነው? የአራት እዚህ ጋር አለ፣ የሁለትን እናወጣለን። የአራት እዚህ ጋር ስላለ የሁለት ሁለት አለ፣ አራት አለ፣ 6 8 10 እያለ ይቀጥላል። የሶስት ደግሞ 3 6 9 12 እያለ ይቀጥላል። ስለዚህ ትንሹ የጋራ ብዜት 2 3 ይላል። እዚህ ጋር የለም። 4 እዚህ ጋር የለም። 8 8 የለም። 12 እሺ፣ እዚህ ጋር 12 አለ፣ 12 አለ፣ እዚህ ጋር 12 አለ፣ 12 አለ። ትንሹ ማነው? 12 ነው ማለት ነው። ስለዚህ ይህን በ12 ማባዛት 3/4 ፕላስ ኤክስ ኦቨር 2 ኢዝ ኢኳልስ ቱ ኤክስ ኦቨር 3 ሙሉ ቦት ሳይድ በ12 እናባዛዋለን። ሌትስ ኮመን መልቲፕላቸውን ስለዚህ 12 ሲካፈል ለ4 3 ጊዜ 3/4 ፕላስ ኤክስ ኦቨር 2 ኢዝ ኢኳልስ ቱ ኤክስ ኦቨር 3 አይደለ? በ12 እናባዛዋለን ሙሉ 12 ሲካፈል ለ4 3 ሲባዛ በ3 9 ሲደመር 12 ሲካፈል ለ6 6 ጊዜ 6 ታይምስ ኤክስ 6 ኤክስ 12 ሲካፈል ለ3 4 ኢዝ ኢኳልስ 4 ኤክስ ከዛ ምን እናደርጋለን? 6 ኤክስ 4 ኤክስ ወደዚህ እናመጣለን። 6 ኤክስ ማይነስ 4 ኤክስ ኢዝ ኢኳልስ ቱ 9 ወደዚህ ሲያልፍ ኔጌቲቭ 9 6 ኤክስ ማይነስ 4 ኤክስ 2 ኤክስ ኢዝ ኢኳልስ ቱ ማይነስ 9 ከዛ ኤክስ ለማስቀረት 2 ኤክስ ኢዝ ኢኳልስ ቱ ማይነስ 9 ሲካፈል ለ2 ሲካፈል ለ2 ኤክስ ኢዝ ኢኳልስ ቱ ማይነስ 9 ኦቨር 2 ኢዲ ኤክስ ኢዝ ኢኳልስ ቱ ማይነስ 9 ኦቨር 2 የሚመጣ ወይም ማይነስ 4.5 8 ኤግዛምፕል 8 solve the following equations a x plus 2 over 4 is equals to 5 over 3 ይህን በ12 ነው። ቦት ሳይድ በ12 ብናባዛው 12 ሲካፈል ለ4 3 3 ኢንቱ ከዛ ምን 3 ኢንቱ ኤክስ ፕላስ 2 ነው እንዲህ ይባላል። 12 ሲካፈል ለ3 4 ሲባዛ በ5 ከዛ 3 ኢንቱ 3 ታይምስ ኤክስ 3 ኤክስ 3 ታይምስ 2 ፕላስ 6 ኢዝ ኢኳልስ ቱ 20 3 ኤክስ ኢዝ ኢኳልስ ቱ 6 ነው ያነሳልፋል ስናሳልፋ 20 ሲቀነስ 6 ይሆናል። 3x ኢዝ ኢኳልስ ቱ 20 ሲቀነስ 6 14 ኦቨር ለ3 x ኢዝ ኢኳልስ ቱ 14 ኦቨር 3 ይመጣል ማለት ነው። ቢ x ኦቨር 8 ፕላስ 7 ኦቨር 4 ኢዝ ኢኳልስ ቱ 5 ኦቨር 6 የ8 የ4 እና የ6 የጋራ ምንድናቸው? በዚህ እንትናቸውን ለማግኘት መሰረት ሊጠበቅ ብለን 8 አለ 16 አለ 24 አለ 32 40 እያለ ይቀጥላል። የ6 ደግሞ 6 አለ 12 አለ 18 አለ በ4 24 አለ በ5 30 እያለ ይቀጥላል። የ4 ደግሞ 4 አለ ከዛ 8 አለ ከዛ 12 አለ ከዛ 16 አለ 20 24 እያለ ይቀጥላል። ስለዚህ የጋራ የሚያደርጋቸው 8 እዚህ ጋር የለም 6 24 እዚህ ጋር 24 አለ እዚህ ጋር 24 አለ ትንሹ 24 ማለት ነው። ስለዚህ ይህን በ24 ማባዛት 24 ሲካፈል ለ8 3 ጊዜ 3x 24 ሲካፈል ለ4 6 ሲደመር 7 ሲባዛ በ6 42 እዚህ ኢኳልስ ቱ 24 ሲካፈል ለ6
4 ጊዜ 5 ሲባዛ በ4 20 3 ኤክስ አለ እዚህ ኢኳልስ ቱ 20 ሲቀነስ 42 3 ኤክስ እዚህ ኢኳልስ ቱ 2 22 ኔጌቲቭ ኦቨር ባይ 3 ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 22 ኦቨር 3ኛ ሲ ኤክስ ፕላስ 1 በ30 ብናበዛው ኤክስ ፕላስ 1 ኦቨር 3 ኢዝ ኢኳልስ ቱ ሲደመር ኤክስ ማይነስ 1 ኦቨር 10 ኢዝ ኢኳልስ ቱ ይወላል። ቦት ሳይድ በ30 ብናበዛው 30 ሲካፈል ለ3 10 ጊዜ 10 ኢንቱ ኤክስ ፕላስ 1 ሲደመር 3 ኢንቱ ኤክስ ማይነስ 1 ኢዝ ኢኳልስ ቱ 6 60 ከዛ ምን ነው 10 ኤክስ ሲደመር 10 ሲደመር 3 ኤክስ ማይነስ 3 ኢዝ ኢኳልስ ቱ 360 10 ኤክስ ሲደመር 3 ኤክስ 13 ኤክስ ኢዝ ኢኳልስ ቱ 360 10 ሲቀነስ 3 7 ነው አይደል? ኔጌቲቭ 7 13 ኤክስ ኢዝ ኢኳልስ ቱ 360 ሲቀነስ 7 13 ኤክስ ኢዝ ኢኳልስ ቱ 353 ሲካፈል 13 ኤክስ ኢዝ ኢኳልስ ቱ 353 ኦቨር 13 13 ይካፈላል። እሺ ለማየት እንሞክር። ሁለት ጊዜ 6 26 ከ15 6 9 93 ስንት ጊዜ 5 ጊዜ 58 6 ጊዜ 60 7 ጊዜ 8 ጊዜ 80 7 ጊዜ 13 በ7 1 2 7 9 91 2 ነጥብ 0 1 7 0 6 ያለ 23 27.16 ነው ያለ። To solve linear equations involving fractions, follow the following steps. linear equation ፍራክሽን ያዙ linear equation ሶልቭ ለማድረግ እነዚህን ስቴፖች ተከተሉ። የመጀመሪያው ስቴፕ find the least common multiple LCM of denominators። የዲኖሚኔተር የታቱን least common multiple መፈለግ መጀመሪያው ስቴፕ የመጀመሪያው። ከዛ በኋላ ማባዛት ነው both side። ስቴፕ 2 ወይም አራተኛው ስቴፕ multiply both sides of the equation by LCM ካገኘን በኋላ ሁለቱንም ኢኩዌሽን ከእኩልነት በኋላም ከእኩልነት በግራም በቀኝም ያለውን ኢኩዌሽን ሁለቱንም በስንት በማባዛት በኤልሲኤም ባገኘነው ኤልሲኤም እናባዛለን። መጀመሪያ የታሃቱን የመጀመሪያው ስቴፕ የታሃቱን ዲኖሚኔተር የዲኖሚኔተሩን ኤልሲኤም እንፈልጋለን። ከዛ እሱን ካገኘን በኋላ ሁለተኛው ስቴፕ የሚሆነው በኤልሲኤም ሁለቱንም ኢኩዌሽን ማባዛት ቦዝ ሳይድ ማለት ነው። then step 3 solve the linear equations by shifting the terms containing variable to variable የያዘውን ኢኩዌሽን በአንድ ሳይድ ኮንስታንት ተርሙን ደግሞ በአንድ ሳይድ አድርገን ሶልቭ ማድረግ ማለት ነው። by shifting terms containing variable to one side and constants to the other side variable ያዙ ተርሞቹን በአንድ ሳይድ በማድረግ ሌላኛውን ደግሞ ወይም ኮንስታንት ተርም ያዘውን ደግሞ በሌላኛው ሳይድ በማድረግ ሽፍት አድርገን አቀያየርን ሶልቭ ማድረግ ወይም ለኤክስ መፈለግ። እነዚህ ስቴፖች አሉ። ይሄኛው ኤግዛምፕል የሰራ ነው ስለሆነ definition 3.11 equivalent equations are two or more equations that have the same solution። equivalent equation የምንለው ሁለት ወይም ከዛ በላይ ሊሆኑ ይችላሉ።
ግን ምን ያላቸው ነው? ተመሳሳይ ሶሉሽን ያላቸው። መጨረሻ ላይ ሶልቭ አድርገን ኤክስን ስንፈልግ እነዚያ ሁለቱም ወይም ከሁለት በላይ ያሉ ኢኩዌሽኖች ኢኳል ናቸው ለማለት መጨረሻ ላይ ስንፈልጋቸው ወይም ሶልቭ ስናደርግ ለኤክስ ሶልቭ ስናደርግ ወይም ሶሉሽን ስንፈልግ ተመሳሳይ ሶሉሽን የሚመጣ ከሆነ አሁን ዘሴም ሶሉሽን ካላቸው እነዛ ኢኩቫለንት ኢኩዌሽኖች ይባላሉ። ስለዚህ ሁለቱ ኢኩዌሽኖች ተሰጥተውን ኢኩቫለንት ናቸው ወይስ አይደለም ብንባል ማረጋገጫችን ምንድነው? ሶልቭ አድርገን መጀመሪያ ሶሉሽኑን መፈለግ። የሁለቱም ኢኩዌሽን ሶልቭ አድርገን ሶሉሽኑን ስንፈልግ ያመጣነው ሶሉሽን ተመሳሳይ ከሆነ እነዚህ ኢኩዌሽኖች ኢኩቫለንት ኢኩዌሽን ናቸው ማለት እንችላለን። ኤግዛምፕል 9 shows that 2x - 1 is equal to 11 and x plus 12 is equal to 3x are equivalent equations. 2x - 1 is equal to 11 እና x plus 12 is equal to 3x are equivalent መሆናቸውን አረጋግጡ የሚለን ምንድነው የምናደርገው? መጀመሪያ አሁን እነዚህ ኢኩዌሽኖች እኩል ናቸው ግን መሆናቸውን አረጋግጡ ስለሆነ ለኤክስ መፈለግ ነው ወይም ሶልቭ ፎር ኤክስ መፈለግ ነው። ሶሉሽኑን እንፈልግ የመጀመሪያው 2x - 1 is equal to 11 ዋናው ወደዚህ ስናሳልፍ -1 +1 ትሆናለች። 2x is equal to 11 ሲደመር 1 ኔጌቲቭ የነበረው ፖዚቲቭ ነው። 2x is equal to 11 ሲደመር 1 ለሁለት እናካፍላለን። x ምን ይመጣል ማለት 6 የመጀመሪያው x 6 ይመጣል። የመጀመሪያው 6 ሁለተኛም ደግሞ እንስራ x plus 12 is equal to 3x 3xን ወደዚህ እናምጣ 12ን ወደዚህ እንሰር x ወደዚህ ሲመጣ -3x is equal to m12 ወደዚህ ሲመጣ -12 x - 3x - 2x is equal to -12 በጣም -2x is equal to -12 ለ-2 ለ-2 ኔጌቲቭ በኔጌቲቭ ጠፋና x ብቻ ይቀራል። is equal to ኔጌቲቭ 12 ኔጌቲቭ በኔጌቲቭ 12 ሲከፈል 6 ስለዚህ ሁለቱም 6 መጣ ሶሉሽን ናቸው። ሶሉሽን ብሎ እዚህ ጋር 2x - 1 into 11 and x plus 12 is equal to 3x 3x is equal to 11 ሲደመር 1 ኔጌቲቭ 1 ወደዚህ ሲታልፍ ፖዚቲቭ 1 ትሆናለች። ይኸው x - 3x is equal to -3x 3xን ወደዚህ ስናመጣ -3x 12 ወደዛ ሲሄድ ደግሞ ኔጌቲቭ 12 ይኸው 2x is equal to 12 2x is equal to 12 11 ሲደመር 1 12 ስለሆነ and -2x x - 3x - 2x is equal to -12 ታዲያ ወደ ሮል ስናካፍለው x is equal to 6 መጣ and ይሄንም ለኔጌቲቭ ስናካፍለው x is equal to 6 ተመሳሳይ ነው። hence 2x - 1 is equal to 11 and x plus 12 is equal to 3x are equivalent equations ስለምን ተመሳሳይ ሶሉሽን ስላገኘን ከሁለቱም ኢኩዌሽኖች ከመጀመሪያውም ከሁለቱም x is equal to 6 ስለሆነ example 10 show that 2 into x minus 5 is equal to x plus 6 and 2x minus 4 is equal to 10 are not equivalent እኩል አለመሆናቸውን አሳዩ ነው የሚለው። መጀመሪያ ለመጀመሪያው ኢኩዌሽን ሶሉሽን እንፈልግ 2 into x minus 5 is equal to x plus 6 2 times x መጀመሪያ ዲስትሪቢዩት አድርገን እናባዛለን 2 times x 2x 2 times 5 negative 10 2 times minus 5 negative 10 is equal to x plus 6 x ወደዚህ እንውሰድ ኔጌቲቭ 10 ወደዚህ እናምጣ 2x minus x ይሆናል is equal to 6 10 ወደዚህ ሲሄድ ኔጌቲቭ የነበረው ፕላስ 10 2x minus x x is equal to 6 ሲደመር 10 16 የመጀመሪያው ስንት የመጣ 16 ይሄኛው 16 መጣ። አሁን ደግሞ ይሄንን 2x minus 4 is equal to 10 2x ኔጌቲቭ 4 ወደዚህ ያስተላልፍ ፖዚቲቭ 4 ይሆናል is equal to 10 ሲደመር 4 2x is equal to 14 over by 2 x ብቻ ይቀራል x is equal to 7 ስለዚህ ይሄኛው 16 ይሄኛው ደግሞ 7 መጣ እኩል መጡ እንዴ? የትኛው 16 ይሄኛው ደግሞ 7 ስለዚህ እኩል አልመጣም ማለት ነው። 14 7 ይሄ 7 ይሄኛው ደግሞ 16 ስለዚህ እኩል ናቸው አይደሉም? ስለዚህ እኩል ስለሆኑ እነዚህ ሁለቱ ኢኩዌሽኖች ኢኩቫለንት አይደሉም ማለት ነው። ሶሉሽን ብሎ እዚህ ጋር ሰርቶልናል 2 into x minus 5 is equal to x plus 6 and 2x minus 4 is equal to 10 2x minus 10
2 ታይምስ ኤክስ 2x ስለሆነ 2 ታይምስ ማይነስ 5 ማይነስ 10 is equal to x plus 6 and 2x minus 4 is equal to 10 ከዛ x ነው ወደዚህ አመጣትና 2x minus x ሆነ 10 ነው ደግሞ እዚህ ስትሄድ ፖዚቲቭ 10 ሆነች 6 ሲደመር 10 and 2x is equal to 10 plus 4 ከዛ 2x minus x x 6 ሲደመር 10 16 እኛው ደግሞ 2x 14 ስለሚሆን x is equal to 14 ሲካፈል ለሁለት እናካፍለውን 7 ይመጣል። ስለዚህ therefore 2x minus 5 is equal to 6 plus 6 and 2x minus 4 is equal to 10 do not have the same solution so they are not equivalent ተመሳሳይ ሶሉሽን ስለአላመጡ ወይም እኛው 16 እኛው ደግሞ 7 ስለሆነ የተለያየ ሶሉሽን ስለሆነ ኢኩቫለንት አይደሉም እነዚህ ሁለቱ ኢኩዌሽኖች።